ኢፍሬም ለምን አትረጋጋም? ግን እኔ ወንድሜን ምናምን ብለክም ማምጣት አለብሽ ወንድሜን ማየት አለብኝ ስላልከኝ ነው። ገባህ አይደለ? ከዛ ባለፈ ደግሞ እነሱ እውነትም ተጨምራችሁ ከሆነ ምንም ችግር የለውም ታገኙታላችሁ፣ ሰላም ትላላችሁ። ከዛ በኋላ ወደ ነበረበት ቦታ እኔ ወሰድኩበት ቦታ ተመልሶ ይሄዳል። አለቀ። በጣም ተጨነቀሽ ነውና አብርሃም የት ሄደ አፋፊና ስለኝ አብርሃም የት ሄደ ያላችሁ ስላሰባችሁ ነው። ጸባይ ከሌላችሁ ደግሞ ኦኬ አንቺ ጸባይ ያለሽ ነው ማለት ነው። ግዴታ እንዳንቺ ማስመሰል አለብን ጸባይ እንዲኖር ሰከን ብላችሁ ወንድማችሁ እንደሚፈልግ ሰው በስትክክል ስርዓት ባለው መልኩ እንጂ አሁን እሱ መጥቶ እንድበጠበጥ አንቺ እኮ ስለ ስነ ስርዓተኛ አታስተምሪ ነው። መጀመሪያ አንቺ ስነ ስርዓት ያዢ። ባለ ትዳር የሆነ ወንድ ይዘሽ እየሄድሽ ስነ ስርዓት አንቺ አታስተምሪ ነው። እኔ ደግሞ ወንድሜን አላፈዝም ይቅርታ አድርግልኝና ማለት ምንም ያፈዝኩት ነገር የለም። እስኪ ከመረጃ ጋር ይወጣችሁ ከዚህ ተረጋግጡ። በጣም ትክክል ነው ልጅ እንዴ የሰማይ ነው። እኛ አብርሃምን ለመፈለግ ብዙ ዋጋ ከፍለናል። ስለዚህ እቺ ልጅን ለማግኘት ብዙ ዋጋ ከፍለናል። ለምዶ ማትረዳኛ